ሰላም የኢትዮጵያ ቤተሰቦች፣ ዛሬ የምንዳሰው ፊልም የሚጀምረው ማርክና ሁለት ጓደኞቹ ክፍል ውስጥ ተቀምጠው በጣም ቆንጆ ስለሆነችው የቼዝ ተጫዋች ተማሪ ፎቶዋን በስልክ እያዩ ስለ ውበቷም እያደነቁ፣ ማርክም ነገ ሲወጡ ፍቅረኛው እንድትሆን እንደሚጠይቃት ለሁለቱ ጓደኞቹ የነገራቸው፣ እነሱም እሷን ፍቅረኛው ማድረግ ከቻለ የትምህርት ቤቱን አንደኛ ቆንጆ እንዳገኘ እየነገሩትና እየተሳሳቁ ሳለ በድንገት አና የምትባል የክፍላቸው አንደኛው ተማሪ ዞር ብላ ማርክን ተመለከተችው። ሁለቱ የማርክ ጓደኞቹም አና እንደምታፈቅረው ነገሩትና ስላስቀያሚነቷና ለሱ እንደማትመጥነው አውርተው እየተሳለቁበት ሳለ በድንገት መምህራቸው ስልካቸውን እና ወሬያቸውን አቁመው የአመቱ የመጨረሻ አመት ስለሆነ ጥንድ እያሆኑ ባትሪን ሳይጠቀሙ ካልኩሌተር እንዲሰሩ አዘቻቸው። አብሯቸው የሚሰራ ጓደኞቻቸውንም እንዲመርጡ ነገረቻቸው። በዚህም ጊዜ የማርክ ሁለቱ ጓደኞቹ በምልክት አውርተው የቤት ስራውን ለሁለት እንደሚሰሩ ሲግባቡ፣ ማርክ ስላላወቀ ማነው ከሁለት አንዳችሁ ከኔ ጋር የሚሰራው ሲል ሲጠይቃቸው ቀድመው ለሁለት እንደሚሰሩ እንዳወሩና ምንም ጥላቻ ኖሮ ሳይሆን የግድ ፈተናውን ማለፍ ስላለባቸው እንደሆነ አሳወቁት። ማርክም ከፊት የተቀመጠውን ሌላኛውን ልጅ አብሮት እንዲሰራ ቢጠይቀውም ቀድሞ ከሌላ ሰው ጋር ሊሰራ እንደሆነ ነገረው። በዚህም ጊዜ ቅድም የሳቁባት አና ተነስታ ወደ ማርክ በመሄድ አብሮት የሚሰራ ጓደኛ የሚፈልግ ከሆነ ከእርሷ ጋር እንዲሰራ ትጠይቀዋለች። ማርክም ከእርሷ ጋር መስራት ስላልፈለገ ቀድሞ ጓደኛ እንዳገኘ ይነግራታል። እሷም ሌላ ጊዜ አብረው እንደሚሰሩ ነግራው ወደ ቦታዋ ተመለሰች። የነ ማርክ መምህርም አዲስ ተማሪ ይዛ ወደ ክፍል በምትገባበት ጊዜ ማርክና ጓደኞቹ በውበቷ ደንግጠው ተማረኩ። መምህሯም አዲሷን ተማሪ አምበር እንደምትባልና ምንም እንኳን የትምህርት ዘመኑ ማብቂያ ላይ ቢገኝም ቀሪዎቹን ጊዜያት አብሯቸው እንደምትቆይና ጥሩ አቀባበል እንዲያደርጉላት እንዲሁም እንዲያላምዷት ትጠይቃቸዋለች። ማርክና ጓደኞቹም ባዩት ነገር ስላላመኑና በጣም ቆንጆ እንደሆነች ሁሉንም የትምህርት ቤታቸውን ሴት ተማሪዎች በውበቷ እንደምትበልጣቸው እያወሩ ማርክ ፍቅረኛው ሊያረጋት ካሰባት ልጅ ሁሉ እንደምትበልጥ ነገሩት። መምህሯም ከአዲሷ ተማሪ ጋር የቤት ስራውን መስራት የሚፈልግ እስካሁን ጓደኛ ያላገኘ ካለ ጠየቀች። ማርክ በፍጥነት እጁን አወጣ።